ስለ ቲኦቲ 5 ዋና ዋና ያልኳቸውን ነገሮች ልገራችሁ አሁን ከወጣው መመሪያ ውስጥ ማለት ነው። ስለዚህ መመሪያውን ከፈለጋችሁ ቴሌግራም ቻናል ላይ ያለላችሁ በፒዲኤፍ መልኩ ቲኦቲ ይላል ፒዲኤፍ ፋይሉ። እሱን ከፍታችሁ በደንብ በጣም ሰፊ ነው ማየት ትችላላችሁ ማለት ነው። አሁን ግን ዋና ዋና የምላቸውን 5 የያዛቸውን ጉዳዮች ልገራችሁ። አንደኛው ኪውአር ኮድ ተካቶ ቲኦቲ ታተመላችሁ ወይም ደግሞ የያዛችሁ ደረሰኝ ኪውአር ኮድ ታትሞ ከሆነ እሱን ለተጨማሪ እሴት ታክስ መሰብሰቢያ ወይ ደግሞ የቫት ደረሰኝ እያደረጋችሁ መጠቀም ትችላላችሁ። ከዚህ በፊት ሊንክ እየሰረዝን እንደምንጠቀመው ሁሉ ይሄኛውንም ቲኦቲ የሚለውን ተጨማሪ እሴት ታክስ ብላችሁ ከዛ የተጨማሪ እሴት ታክስ ቁጥሩን እያስገባችሁ ተጨማሪ እሴት ታክስ ፐርሰንቱን እያስገባችሁ ቲኦቲ የሚለውን 2% እና 10% እየቀየራችሁ 15% እያደረጋችሁ መጠቀም ትችላላችሁ። ኪውአር ኮድ ታትሞ የደረሳችሁ በኪውአር ኮድ መሰረት ታትሞ የደረሳችሁ ማለት ነው። እናንተ እንደዚህ መጠቀም ትችላላችሁ ደረሰኙ እስከሚያልቅ ድረስ ማለት ነው። ሁለተኛ ደረጃ ላይ ኪውአር ኮድ ተካቶበት ልታተም የላካችሁት የቲኦቲ ደረሰኝ ወደ ቫት መቀየር አለባችሁ ተብሎ ሲነገር የተቋረጠባችሁ ካላችሁ ወይም ደግሞ ታትሞ ያልደረሳችሁ ካላችሁ የተቋረጠ ካላችሁ ምንድነው የሚሆነው? የከፈላችሁት ብር ለተጨማሪ እሴት ታክስ ደረሰኝ ወይም ደግሞ ቫት ላለው ደረሰኝ ማሳተሚያ ይሆንላችኋል ማለት ነው። ስለዚህ የባንክ ስሊፑን ከእጃችሁ እንዳታወጡ እሱን ይዛችሁ የቲኦቲ ደረሰኛችሁን ወይም ደግሞ ቲኦቲ ወደ ቫት ስትቀይሩ ሄዳችሁ አብራችሁ እሱን ማሳየት ይጠበቅባችኋል። ስለዚህ የቫት ደረሰኝ ስታሳትሙ ሌላ ክፍያ አትከፍሉም። በፊት ቲኦቲውን ስታሳትሙ የከፈላችሁት ብር ለዚህኛው ይሆናል ማለት ነው። ስለዚህ የባንክ ስሊፑን መያዝ አለባችሁ ማለት ነው። ሁለተኛ እንዳትከፍሉ በጥንቃቄ መያዝ አለባችሁ። በሶስተኛ ደረጃ ላይ ከ2017 ሐምሌ ጀምሮ ቲኦቲ እንደማይሰራ ይታወቃል ወይም ደግሞ ህጋዊ እንዳልሆነ ይታወቃል። ከዛ በኋላ የሰበሰባችሁ ቲኦቲ ካለ በጊዜው አሁን ማሳወቅ አለባችሁ። ካሳወቃችሁ በኋላ በዛ ደረሰኝ አትጠቀሙም፣ ወደ ተጨማሪ እሴት ታክስ ትገባላችሁ ማለት ነው። የማትገቡ ደግሞ ፋይላችሁ ታይቶ እዛው እነሱ ፋይል ስላላቸው እዚህ ታክስ ላይ የሚያሳየው የእናንተ ሂስትሪ ለእናንተ ይመጠናል ተብሎ ከታሰበ ወደ ቫት ትገባላችሁ። ኢንኬስ በጣም አናሳ ከሆነ ወደ ቁርጥ ግብ ሊያስገቧችሁ ይችላል። ይሄ የማድረጉ እንትን ግን በጣም አናሳ ነው። ስለዚህ የሰበሰባችሁ ቲኦቲ ካለ ቲኦቲ ከተሻረ በኋላ እየሰራችሁበት ያላችሁ ብዙ። ስለዚህ እሱን የሰበሰባችሁትን ማሳወቅ አለባችሁ ማለት ነው። ቶሎ ብላችሁ በ30 ቀን ውስጥ ነው የሚለው። ስለዚህ እሱን አሳውቃችሁ ወደ ፕሮሰሱ ወይም ደግሞ ወደ ቫት መግባት አለባችሁ። በአራተኛ ደረጃ ላይ የምናየው የሽያጭ መሳሪያ ወይም ደግሞ የሽያጭ መመዝገቢያ ካላችሁ የቲኦቲ የሽያጭ መመዝገቢያ ካላችሁ ማሽኑን የገዛችሁበትም ሊሆን ይችላል ወይ ደግሞ አግሪመንት ያላችሁ ድርጅት ጋር ሄዳችሁ የሬቱን 2% ወይም ደግሞ 10% የነበረውን ሬት ወደ 15% ማስቀየር አለባችሁ ማለት ነው። ማሽኑን ካገኛችሁበት ቦታ ትሄዱና ታስቀይራላችሁ ማለት ነው። ከማሽን ጋር በተገናኘ በዚህ መልኩ ነው የሚፈታው ማለት ነው። የመጨረሻውና አምስተኛው ምንድነው? ቲኦቲ ደረሰኝ ያላችሁ ወይም ደግሞ ኪውአር ኮድ ያልተካተተበት ደረሰኝ ካላችሁ እጃችሁ ላይ እሱን ማስወገድ አለባችሁ። ሄዳችሁ ሰብስባችሁ ይዛችሁ ሄዳችሁ እንዲወገድ ማድረግ አለባችሁ። እንዲወገድ ካደረጋችሁ በኋላ ወደ ፕሮሰሱ ወይም ደግሞ ወደ ቫት መግባት አለባችሁ ማለት ነው። ስለዚህ እጃችሁ ላይ ሊቀመጥ አይችልም። የሰበሰባችሁትን ላይ እንደጠቀስኩት ማሳወቅ አለባችሁ። ካሳወቃችሁ በኋላ ግን ሁለተኛ ስለማሰሩበት ቀጥታ እንዲወገድ ታደርጋላችሁ ማለት ነው። ስለዚህ እነኚህ ዋና ዋና ናቸው ብዬ ከመመሪያ ውስጥ ያወጣኋቸው ናቸው። እናንተ ሞር በደንብ እንዲገባችሁ ከዚህ በተጨማሪም ብዙ ስላለ እሱን በደንብ ታዩታላችሁ። እዛው ቴሌግራም ላይ ያላችሁ እዛ ገብታችሁ ማየት ትችላላችሁ። ቴሌግራሙን ለማግኘት የፕሮፋይል ምልክቱን ስትጫኑ ከስር ቀስት አለ። ቀስቱ ስር ያለችውን ሊንክ ስትጫኑት 2 ሊንክ ይመጣል። የመጀመሪያው ቴሌግራም ነው፣ ሁለተኛው ዩቲዩብ ቻናል ነው ማለት ነው። ስለዚህ ገብታችሁ በደንብ ማንበብ ትችላላችሁ። ዋና ዋና ያልኳቸውን ነው ይዤላችሁ የመጣሁት። እስከ መጨረሻው ከኔ ጋር ስለነበራችሁ አመሰግናለሁ። ላይክ እና ፎሎ ሼር እንዳይረሳ። ብዙ ሰው መረጃው ስለሚያስፈልገው ሼር አድርጉት፣ ኮፒ ሊንክ አድርጉት።